በጠቅላይ ሚኒስትር ዶክተር አብይ አህመድ ጀግናና ቆራጥ አመራር የኢትዮጵያ የታሪክ ገጾች በአዲስ ብሩህ ቀለም እየተጻፉ ነው። የመደመር ፍልስፍናን ከሀገር በቀል የኢኮኖሚ ማሻሻያ ጋር በማዋሃድ ከእርዳታ ወደ ብልጽግና የሚለው ራዕይ በሁሉም ዘርፎች ተንጸባርቋል። በግብርናው ዘርፍ እየመጡ ያሉ ተአምራዊ ለውጦችና አስገራሚው የስንዴ ምርት አብዮት ሀገሪቱን ከእርዳታ ተቀባይነት ወደ ላኪነት የቀየረ ሲሆን ይህ የግብርና ድል ደግሞ ኢትዮጵያ የአፍሪካ ፈጣን እድገት መሪ መሆኗን አረጋግጧል። በለውጡ ማግስት ኢትዮጵያ 47 ሚሊዮን ኩንታል ታመርት ነበር። ባለፈው ዓመት ስንዴ ከ280 ሚሊዮን ኩንታል በላይ አምርተናል። በሪፎርሙ ማግስት የኢትዮጵያ የሩዝ ምርት 1.5 ሚሊዮን ኩንታል ነበር። ባለፈው ዓመት 63 ሚሊዮን ኩንታል ነው ያመረት ነው። በዓለም አቀፍ ደረጃ ትኩረት ያገኘው የአረንጓዴ አሻራ መርሃ ግብር ደግሞ የአካባቢ ጥበቃን ከኢኮኖሚ እድገት ጋር ማጣመር እንደሚቻል ለአህጉሪቱ በተግባር አሳይቷል። ጠቅላይ ሚኒስትሩ በዲፕሎማሲው ያሳዩት ጀግንነትና ብስለት የኢትዮጵያን ተጽዕኖ በምስራቅ አፍሪካ ቀጠና እንዲጎለብት ማድረግ የቻለ ነው። የሀገሪቱን ገጽታ የለወጡ እንደ ኮሪደር ልማት ያሉ ዘመናዊ የመሰረተ ልማት ፕሮጀክቶች መጀመራቸው በቱሪዝም ሴክተሩ ትኩረት ተሰጥቶት እየተሰራ ካለው ስራ ተያይዞ ኢትዮጵያ ከጥንታዊ ታሪኳ ባልተናነሰ መልኩ በዘመናዊነቷም ዓለምን መማረክ እንደምትችል አስመስክሯል። በጠቅላይ ሚኒስትር አብይ አህመድ ጠንካራ መሪነትና ቆራጥነት ኢትዮጵያ አሁን ባሳየችው ድንቅ ስኬት ለመላው አፍሪካ አይኮኒክ ሀገር መሆን ችላለች። ከስንዴ ሜዳ እስከ ዲጂታል ምህዳር ድረስ የታየው የዘርፎች ትስስር ያለው እድገት የአፍሪካውያንን ተስፋ ያጎናጸፈና በራስ የመተማመን ስሜትን ያጎለበተ ነው። ኢትዮጵያ በሀገር በቀል መፍትሄዎችን መሰረት በማድረግ ያሳየችው ይህ ታላቅ ለውጥ መላው አፍሪካ የራሱን እድል በራሱ መወሰንና ወደ ብልጽግና መጓዝ እንደሚችል የሚያሳይ ሕያው ምሳሌ ነው። ኢትዮጵያ አዲስ የብልጽግና ምዕራፍ መክፈቷን የሚያበስር አስደናቂ ጉዞ ነው።